ሰላም ተመልካቾቻችን እንዴት ከርማችኋል? ይህ የኢሚግሬሽን እና ዜግነት አገልግሎት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚያቀርብላችሁ ሳምንታዊ የቴሌቪዥን ፕሮግራማችንን ነው። ኢሚግሬሽንን በኢቢሲ ጀምሯል። የዛሬውንም ፕሮግራም ያስተዋወቅኩኝ የመራሁ አብራችሁ ቆይታ የማደርገው ረድኤት መሸሻ ነኝ። በዛሬ ፕሮግራማችን በተለይም ደግሞ የህግ ማዕቀፎች ላይ ትኩረት አድርገን የምናወራ ይሆናል። ወደ ዋና ፕሮግራማችን ከመሄዳችን በፊት ግን በሳምንቱ ኢሚግሬሽን ምን ይመስላል የሚለውን ለእናንተ እናቀርብላችሁ። ከኔ ጋር ተመልሰን እንገናኛለን። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት በዘመናዊነት ደህንነትና በተሟላ ቴክኖሎጂ የተዘጋጀው የኢትዮጵያ ኢፓስፖርት ሌሎች የአፍሪካ ሀገራት ተምሳሌት መሆኑን ገለጹ። ዋና ዳይሬክተሯ ይህንን የገለጹት ኬሲንግ ፕላትፎርም ከተሰኘ ድረገጽ ጋር ባደረጉት ቃለ መጠይቅ ነው። የኢሚግሬሽንና ዜግነት አገልግሎት ተደራሽነትን ለማሳደግ አዳዲስ ዋና ማዕከላትንና ቅርንጫፍ ጽሕፈት ቤቶችን የማስፋፋት ስራን ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። አገልግሎቱ በቅርቡ ግንባታቸው አዲስ አበባ ላይ በሚጀመሩ ቅርንጫፍ ጽሕፈት ቤቶች የግንባታ ቅድመ ዝግጅት ዙሪያ ውይይት አካሂዷል። ተመልካቾቻችን እንግዲህ ቅድም መግቢያ ላይ ጠቀስ እንዳደረግነው የኢሚግሬሽንና ዜግነት አገልግሎት ሪፎርም ካደረገ በኋላ ህጎቹን፣ ደንቦቹንና መመሪያዎችን በተወሰነ ሪፎርም ማድረጉ ማሻሻሉ የሚታወስ ነው። ይሄ መሆኑ ደግሞ ወጥ የሆነ አሰራር እንዲኖር ያግዛል ማለት ነው። እነዚህ የተሻሻሉ ህጎችና ደንቦች ምንድን ናቸው? በምን አይነት መንገድስ ነው እያገዙት ያሉት ተቋሙን የሚለውን ልንጠይቅ እዚህ ህግ ክፍል ደግሞ ተገኝተናል። ቆይታችሁን ከኛ ጋር አድርጉልንና ከፕሮግራሙ ብዙ ትማሩበታላችሁ። የኢሚግሬሽንና ዜግነት አገልግሎት ባለፉት 2 ዓመታት የተቋሙን አገልግሎት ለማሻሻል ተግባራዊ ያደረገውን የሪፎርም ሥራ ለመምራት የተለያዩ የህግ ማሻሻያዎችን ያካሄደ ሲሆን የመጀመሪያውና ዋነኛው ተቋሙን እንደገና ለማቋቋም የተሻሻለው አዋጅ ነው። በዚህም ተቋሙ የተሰጠውን ተልዕኮ በተሻለ ብቃትና ብሔራዊ ኃላፊነት እንዲወጣ ለማስቻል ተጠሪነቱ የጠቅላይ ሚኒስትር ጽሕፈት ቤት እንዲሆን ተደርጓል። ሌሎቹም አዋጆች የተቋሙን ሁለንተናዊ የሪፎርም ሥራ መምራት እንዲያስችል በማድረግ እንዲሻሻሉ ተደርገዋል። ከዚህም ጋር ተያይዞ ከዚህ በፊት በሲቪል ሰርቪስ አደረጃጀት ስር ሆኖ ሰራተኛውን ያስተዳድር የነበረበት አሰራር ተቀይሮ ሰራተኞቹን በራሱ ከማቋቋሚያ አዋጅ መነሻ የሰራተኞች አስተዳደር ደንብ በማዘጋጀትና በሚኒስትሮች ምክር ቤት በማጸደቅ ሰራተኞቹን የማስተዳደር ስራውን በራሱ ቀጥሏል ማለት ነው። 1338 ይህንን ያካተተ ነው። ሌላው ማሻሻያ የተደረገበት የኢሚግሬሽን አዋጅ ነው። የኢሚግሬሽን አዋጅ ቁጥር 354 1995 በርከት ላለ ጊዜ እንግዲህ በ95 ዓመተ ምህረት የወጣ አዋጅ ነው። የቆየ አዋጅ ነው። ስለዚህ የጊዜ ቆይታን ተከትሎ የመጡ ለውጦችን የማያስተናግድ በመሆኑ መጠነኛ የሆኑ ማሻሻያዎች በዚህ አዋጅ ላይ እንዲካተቱ ተደርጎ አዋጅ ቁጥር 1339 2016 ሆኖ በአዲስ መልክ ጸድቆ ስራ ላይ ውሏል ማለት ነው። ሌላው አዋጅ ደግሞ አዋጅ ቁጥር 1370 ይባላል። ይሄ አዋጅ የሲቪልና ቤተሰብ ምዝገባ ስርዓት የሚመራበት አዋጅ ነው። በአዲስ መልክ ከዚህ በፊት የነበረ አዋጅ ቁጥር 760 ተክቶ የወጣ አዋጅ ነው። ይህንን አዋጅ ማሻሻል ያስፈለገበት በርካታ ምክንያቶች ቢኖሩ በዋናነት ግን አዋጁ የዓለም አቀፍ ስታንዳርዶችንና ምክረ ሀሳቦችን ያካተተ ሆኖ ኢትዮጵያ የምዕተ ዓመቱን የሚሌኒየም ዴቨሎፕመንት ጎል ማሳካት የምትችልበትን ግብአቶች አካቶ የመጣ ነው። እነኚህን አዋጆች መነሻ በማድረግም የተቋሙን አገልግሎት የበለጠ ለማቀላጠፍ እንዲሁም የአገሪቱን ደህንነት ለመጠበቅና ሉዓላዊ ክብሯን ለማስከበር የሚያግዙ ደንቦችና መመሪያዎች እንዲጸድቁ ማድረግ ተችሏል።
የመጀመሪያው ደንብ ቅድም ያልነውን የ1339ን ለማስፈጸም የወጣ ደንብ ነው። ደንብ ቁጥር 559 ይባላል። ይሄ ደንብ ይዟቸው ከመጡ አዳዲስ ሀሳቦች ብለን እዚህ ለመጥቀስ የምናስበው ምንድነው? የፓስፖርት የቆይታ ጊዜን ያራዘመ ደንብ ነው። ከዚህ በፊት እንደሚታወቀው ፓስፖርት 5 ዓመት ጊዜ ብቻ የሚቆይ ነው የነበረው። ነገር ግን የፓስፖርት የቆይታ ጊዜ በዚህ ደንብ ወደ 10 ዓመት እንዲሆን ተደርጓል ማለት ነው። አንዱ አዲስ ይዞት የመጣው ሀሳብ ይሄ ነው። ሌላው ደግሞ የአስተዳደራዊ ቅጣት ነው። አስተዳደራዊ ቅጣት ከዚህ በፊት በነበረው የኢሚግሬሽን አዋጅ ውስጥ እንዲሁም በደንብ ውስጥም ያልነበረ ነው። ይሄ አስተዳደራዊ ቅጣት ባለመኖሩ በሀገራችን ውስጥ በተለያየ ምክንያት ወደ ሀገራችን ገብተው ሀገራችን ውስጥ እየኖሩ ያሉ የውጭ ዜጎች የሀገራችንን የኢሚግሬሽን ሕግ በመጣስ የተለያዩ ለብሔራዊ ደህንነት ስጋት የሆኑ ችግሮችን ሲያደርሱ እንደነበረ ይታወቃል። በመሆኑም አገራችን ሕግ ያላት ሉዓላዊ አገር መሆኗን በማወቅ ወደ ሕጋዊ ስርዓቱ ገብተው በሕጋዊ መንገድ ብቻ ሀገራችን ውስጥ እንዲኖሩ የሚያደርግ የሚያስጠነቅቅ እንዲሆን ታስቦ የወጣ ነው። ሌላው በኢሚግሬሽን አዋጅ ውስጥ የተካተተ አዲስ ሀሳብ የመንገደኞችን የስምና የጉዞ ታሪክ የመመዝገብ ሁኔታን ይዞ መጥቷል። ከዚህ በፊት የነበረው በተሟላ ሁኔታ የያዘ አልነበረም። አሁን ግን በተሟላ መልኩ ይዞ እንዲጸድቅ ተደርጓል ማለት ነው። ይሄ ደግሞ አገራችን በዓለም አቀፍ ደረጃ የሕግ ስታንዳርድ እንዲኖራት ከሌሎች ሀገሮች ጋር ተወዳዳሪ መሆን እንድትችል የሚያስችላት ነው ማለት ነው። ሌላው ቅድም ለመጥቀስ እንደሞከርኩት የሰራተኞች አስተዳደር ደንብ ነው። ይሄ የሰራተኞች አስተዳደር ደንብ ተቋሙ እንደ አዲስ መቋቋሙን ተከትሎ ከሲቪል ሰርቪስ አደረጃጀት የወጣ ከመሆኑ አንጻር የተቋሙን ሰራተኞች የሚያስተዳድርበት የራሱ የሆነ ደንብ ያስፈልገው ስለነበረ ይህንን መነሻ አድርጎ የወጣ ደንብ ነው ማለት ነው። ሌላው ደንብ 3 ደንቦች ነው ያሉ፣ 3 አዋጅ 3 ደንብ ነው ያለን። ሌላው ደንብ ቁጥር 550 ይባላል። ይሄ ደንብ የክፍያ ደንብ ነው። እንደሚታወቀው ተቋማችን አገልግሎት ይሰጣል። ለሚሰጣቸው አገልግሎቶች ደግሞ ክፍያ ይሰበስባል። ይህንን ክፍያ እንዲሰበስብም በአዋጅ ስልጣን ተሰጥቶታል። ስለዚህ እነዚህን ክፍያዎች ሲሰበስብ የሕግ መሰረት ያስፈልገዋል። ስለዚህ ለሚሰጣቸው አገልግሎቶች ክፍያ የሚሰበስብበት ደንብ ነው። ለምሳሌ ፓስፖርት፣ አንድ ሰው ፓስፖርት ሲፈልግ የሚከፍለው ክፍያ አለ። ይሄ ክፍያ የተካተተበት ደንብ ነው እንደማለት ነው። ሌላ ደግሞ የውጭ ሀገር ዜጎች ከውጭ ወደ ኢትዮጵያ ሲገቡ ቪዛ ገዝተው ነው የሚገቡት። የተለያዩ አይነት የቪዛ አይነቶች አሉን። ለነዚህ ቪዛ አይነቶች የክፍያ መጠናቸውን ጭምር የያዘ ሰፊ ለሚሰጠው አገልግሎት እንዳጠቃላይ የክፍያ ሁኔታውን በግልጽ ያስቀመጠ ደንብ ነው ማለት ነው። ሌላ መመሪያ አለን። አንድ መመሪያ ነው ያለን። በፍትህ ሚኒስቴር የተመዘገበ አንድ መመሪያ አለን። መመሪያ ቁጥር 1060 ይባላል። ይሄ መመሪያ የአስተዳደራዊ ቅጣትን መክፈል ያልቻሉ ሰዎች መክፈል የማይችሉበትን ምክንያት በሕግ ሲያረጋግጡ ወይም ደግሞ በማስረጃ ማረጋገጥ ሲችሉ ከቅጣት በሙሉ ወይም በከፊል ነፃ የሚደረጉበት መመሪያ ነው ማለት ነው። ለመሆኑ እነኚህ የሕግ ማዕቀፎች የተቋሙን የሪፎርም ሥራ ውጤታማ እንዲሆኑ ከማድረግ አንጻር የተጫወቱት በጎ ሚና ምንድን ነው? እነዚህ የሕግ ማዕቀፎች አስቻይ ሁኔታ ፈጥረዋል ማለት ነው። ለምሳሌ 1338ን የተቋሙን ማቋቋሚያ አዋጅ ብንወስድ ሪፎርሙ በሁለት እግሩ እንዲቆም ተቋሙ በአዲስ መልክ ተቋቁሞ ስራውን መስራት እንዲችል ያስቻለው ሕግ 1338 ነው። ከነበረበት ከብሔራዊ መረጃ ደህንነት ተጠሪነት ወደ ጠቅላይ ሚኒስትር ተጠሪነት በመምጣት ተቋሙ ለሚሰጣቸው አገልግሎቶች የሚፈልጋቸውን ማንኛውም አይነት ነገሮች በፈጣን ሁኔታ ምላሽ እያገኘ
ስራ ላይ ማዋል እንዲችል አስችሎታል። ሌላው ከአስተዳደራዊ ቅጣት ጋር የተያዘ ጉዳይ ነው። ከዚህ በፊት እንደሚታወቀው በሀገራችን ውስጥ በህገወጥ መንገድ የሚኖሩ በርካታ የውጭ ሀገር ዜጎች አሉ። እነዚህ የውጭ ሀገር ዜጎች በምን አይነት ሁኔታ ሀገራችን ውስጥ እየቆዩ እንደሆነ በማይታወቅበት ሌቭል ነው የነበረው። ይሄ አስተዳደራዊ ቅጣት ከመጣ በኋላ ከመምጣቱም በፊት በእርግጥ ጥሪ ተደርጎ እንዲመዘገቡ ከተደረገ በኋላ የውጭ ሀገር ዜጎች አገልግሎት ፈልገው ወደ ተቋማችን ሲመጡ ወደ ሀገራችን ከገቡበት ጊዜ ጀምሮ በህገወጥ መንገድ የቆዩበት ሁኔታ እየተሰላ ክፍያ የአስተዳደራዊ ቅጣት እንዲፈጽሙ እየተደረገ ይገኛል። ይሄ መደረጉ ደግሞ የውጭ ሀገር ዜጎች በሀገራችን ህግ መኖሩን እንዲያውቁ ወደ ህጋዊ ስርዓት ገብተው በህጋዊ መንገድ ብቻ እንዲኖሩ ያስቻለበት ከፍተኛ ሁኔታ አለ። ይሄ የሀገራችንን ደህንነት ከማስጠበቅ አንጻር ከፍተኛ ለውጥ አምጥቷል ማለት ነው። ሌላው የሰራተኞች አስተዳደር ደንብ ነው። የሰራተኞች አስተዳደር ደንብ ጸድቆ ስራ ላይ ከዋለ በኋላ በአዲስ መልክ የሰራተኛ ድልድል በተቋሙ ተሰርቷል። አንዱ የተቋሙ ችግር የነበረው የሰው ኃይል ነው። ተቋሙ ከሚሰራበት በግማሽ አቅሙ ነው ኦልሞስት ሲሰራ የነበረው የሰው ኃይል ስላልነበረው ማለት ነው። ይሄ የተቋሙ እንደገና መቋቋምና የሰራተኛ ደንብ መዘጋጀት ተቋሙ የሰው ኃይል ቀጥሮ አገልግሎቶችን በተቀላጠፈና ፈጣን በሆነ መንገድ እንዲሰጥ አስችሎታል። አንዱ ጠቀሜታ የምንለው ይሄ ነው። ሌላው በተቋም ውስጥ የሚሰሩ ሰራተኞች በጣም አነስተኛ ደሞዝ ተከፋዮች ነበሩ። በአዲስ መልክ መቋቋሙ ይሄንን ስትራክቸር በአዲስ መልክ በመስራት ሰራተኞችን በአዲስ መልክ በመደልደል ለስራቸው የሚገባቸውን ክፍያ እንዲያገኙ ማድረግ ተችሏል። ይሄ ደግሞ ሰራተኛው ለሚሰጠው አገልግሎት ተገቢ የሆነ ክፍያ በማግኘት ስራውን በቅልጥፍና በኔነት ስሜት ማካሄድ እንዲችል አድርጎታል። ተመልሰናል ተመልካቾቻችን፣ የመጨረሻ መርሃ ግብራችን ላይ ደርሰናል ማለት ነው። በዛሬው የመጨረሻ መርሃ ግብራችን ላይ እናንተ ተመልካቾቻችን፣ ደንበኞቻችን ወደ ተቋማችን አገልግሎታችንን ፈልጋችሁ ስትመጡ ስለ ህጎቹ ምን ማወቅ አለባችሁ የሚለውን ጠቆም ልናደርጋችሁ ነው። የሳምንቱ መልእክታችንም እሱ ነው የሚሆነው ማለት ነው። እኔ ከወዲሁ ልሰናበታችሁ፣ አብራችሁ ቆይታ ያደረኩት ረዴት መሻ ነበርኩኝ። የኢሚግሬሽንና ዜግነት አገልግሎትን ማህበራዊ ገጾች በማየት በመከተል ላይክ በማድረግ እንደዚሁ ወቅታዊ የሆኑ ትክክለኛ መረጃዎችን ከነሱ ላይ ልታገኙ ትችላላችሁ። አብራችሁን ስለቆያችሁ እጅግ አድርገን ነው የምናመሰግነው። በሚቀጥለው ሳምንት በሌላ መርሃ ግብር እንገናኛለን። ቸር እንግዲህ ተቋማችን ኢሚግሬሽንና ዜግነት አገልግሎት በርካታ ህጎችን ያስፈጽማል። እንግዲህ እነዚህ ህጎችን በተመለከተ አሁን እያጋጠሙን ያሉ በተለይም በተገልጋዮቻችን በኩል ሚስ ኢንፎርሜሽን እየተደረጉ ሶሻል ሚዲያ ላይ በሚያገኙት ካውንተር ኢንፎርሜሽኖች ሚስሊድ እየተደረጉ ትክክለኛ ሂደቱን ሳይከተሉ አገልግሎት ለማግኘት የሚሞክሩት አሉ። እንዲሁም ደግሞ ተቋማችን ለግለሰብም ሆነ ለየትኛውም ተቋም ህጋዊ ውክልና ያልሰጠ በመሆኑን ተገንዝቦ ከዚህ ተግባር እንዲቆጠቡ እንላለን። እነዚህ ሰዎች ይህንን ስራ የሚሰሩትም እንዲሁም ተገልጋዮቻችን በእነዚህ በኩል የሚመጡትም በርካታና ከፍተኛ የህግ ተጠያቂነት ያስከትላል። ስለዚህ ከዚህ እንዲቆጠቡ አደራ እንላለን። እንዲሁም ደግሞ ተቋማችን ከባህሪው አንጻር ተቀያያሪ ነው። በየጊዜው ይቀያየራል። ህጎቹ አፕዴት ይደረጋሉ፣ አናውንስመንቶች ይደረጋሉ። ይህንን የራሱ የተቋሙን ሶሻል ሚዲያ እየተከታተሉ እንዲሁም ሜንስትሪሚንግ ሚዲያዎችን እየተከታተሉ ራሳቸውን አኮርዲንግሊ አክት እንዲያደርጉ እናሳስባለን። የትኛውም አይነት የህግ ጥያቄ ሲኖራቸው ደግሞ ወደ ተቋሙ በአካልም በመምጣት እንዲሁም ደግሞ
በሶሻል ሚዲያ እንዲሁም በተቋሙ ስልክ መስመሮች መጠየቅ ይችላሉ። በቂ መረጃ ከተቋማችን ብቻ ነው የሚገኘው። እንዲሁም በቂ ከህግ ተጠያቂነት ነፃ እንዲሆኑ እንዲሁም ደግሞ ጊዜያቸውን እንዲቆጠብላቸው ከፈለጉ ጄኒውን የሆነ ሰነድ ይዞ ለአገልግሎት እንዲመጡ እናሳስባለን። ምክንያቱም ያንን ለማጣራት ሂደት አጠራጣሪ የሆኑ ሰነዶችን ይዘው በመምጣት ብዙ ተገልጋዮች ለህግ ተጠያቂነት እየተዳረጉ መሆኑን ስለተረዳን ይህንን እንዲያስተካክሉ አደራ እንላለን።